በቅድስናው የታወቀውና በሕገ እግዚአብሔር የኖረው ገዳማዊ አባት አባ መርትያኖስ እንዲሁም ደግሞ በዝሙትና በክፉ ሥራዎች የታወቀች አንዲት ሴት ነበረች። ይቺ ሴት ስለ አባ መርትያኖስ ቅድስና ስትሰማ ስለ እርሱ ጻድቅነት የሚያወሩትን በዱር ስለሚኖሩ እንጂ ሴት ቢያዩ ኑሮ ይስቱ ነበር፣ የኔን ውበት ቢያዩ በዝሙት ይወድቁ ነበር ስትል ሞገተቻቸው። ክርክራቸው አድጎ አስተዋለሁ አታስችውም በሚል ተወራረዱና ውደት በመጨረሻም በውርድዱ ካሸነፍሽ ገንዘብ ሊሰጧት ተስማም ጌጦቿን፣ ልብሶቿና ሽቶቿን ይዛ ወደ ቅዱሱ በዓት ሄደች። እንደመሸ በሩን አንኳኳች። የሩቅ መንገደኛ ነኝ፣ አውሬ እንዳይበላኝ ያሳድሩኝ ስትል ጠየቀች። እምቢ ብል አውሬ ይበላታል፣ ባስገባት በዝሙት ልፈተን ነው፣ ምን ይሻላል ብሎ ከራሱ ጋር ከመከረ በኋላ አስገባትና በዓቱን ትቶላት ሌላ ቦታ ፈቀቃል። እሷ ግን የዝሙት ልብሷን ለብሳ በጌጦቿ ተኳኩላና አጊጣ ሽቶዋን ተቀብታ ወደ እርሱ ሄደች። ልታስተውም አፍ አውጥታ ማንም የሚያይ የለም አለችው። ቆይ አንድ ጊዜ ካላት በኋላ ታላቅ እሳት አንድዶ እግሮቹን ከውስጥ ጨመረበት። አባ መርትያኖስም የሳይጣን ፈተና መሆኑን ተረድቶ ነፍሱንም የሲኦልን እሳት የምትችይ ከሆነ ኃጢአት ስሪ አላት። በዚህ ጊዜ ሴቲቱ ደንግጣ ከእሳቱ ጎትታ ቅዱሱን አወጣችው። ወደ ንስሐም ተመለሰች። ልብሷንና ጌጧን ሁሉ ጣለች። ስለ ነፍሷ ድነትም እንዲረዳት ከእግሩ ስር ተደፍታ ለመነችው። እርሱም አስተምሮ ገዳም እንድትገባ አደረጋት። ሴቲቱም እስከ ሕይወት ፍጻሜዋ ጸንታ ኖረች። የፈውስ ጸጋ ተሰጥቷት ብዙ ሰዎችን ትፈውስ ነበር። አባ መርትያኖስም ከዛ በኋላ ዳግም በዝሙት እንዳይፈትኑ ሰው ወደሌለበት ሩቅ ቦታ ለመሄድ ተመኙ። በባህር መካከል ወዳለች ወደ ደሴት ገብተው ለበርካታ ዓመታት በተጋድሎ ኖሩ። ሆኖም በአንድ ወቅት አንድ መርከብ በማዕበል ተሰባብሮ ሰምጦ በውስጥ ከነበሩት አንዲት ሴት ብቻ ስባሪ እንጨት ይዛ የተንሳፈፈች ተረፈች። የተረፈችውም አባ መርትያኖስ የነበሩበት ደሴት ላይ በማረፍ ነበረ። እርሱም ሴቲቱን አስተምሮ አመነኮሳትና አብረን መኖር አይገባም በማለት ደሴቱን ትቶላት ራሱን ባህር ውስጥ ወረወረ። የታዘዘ አሳ ነባሪ ውጦት የብስ ላይ ተፋው። ከዛ በኋላ አንድ ቦታ ላይ ከመቀመጥ ይልቅ የሚዞር ሆነ። በ108 ሀገሮች እየተዘዋወረ ገዳማትን ጎበኝ። በልጅነቱ በአንድ አረጋዊ ቅዱስ እጅ ከመነኮሰ በኋላ ሐመረ ኖህ ወደምትባል ገዳም ገብቶ ብዙ ተጋድሎ አደረገ። 67 ዓመት በተጋድሎ ብዙዎች በቅድስናው እንዲያውቁት ሆኗል። የረፍት ጊዜው ሲቃረብ በአንድ ባት ተወስኖ ነበረ። ስለ ገድሉም ኤጲስቆጶስን ጠርቶ ነግሮታል። ረፍቱም ከእመቤታችን የደብረ ምጥማቅ ማርያም ዓመታዊ በዓል ጋር ግንቦት 21 ቀን ታስቦ የሚውል ነው።